መጥቼ ያው እንግዶች የሚያጠውኝ ነው ሞጣ ይድረሰው ይገርምሃል። እና የቱሪስት መናኸሪያ ናት። ለወደፊት ቄስም ሆነ ባለስልጣን ለእኔ ስትል በቃ እንዳታስቀይምብኝ ይሁን። ሌላው ይህንና ያንተ ነገር የሚያገናኘኝ በዳታ ጠፍቶ አልተገናኘንም እና እንደዚህ ያለ ቄሳውስት እኛን እያከበሩ ስለሆነ ሊከበሩ ይገባቸዋልና ለእኔ ስትል አደራ ወግ እንዳይበላሽ። እንደገና ደግሞም ሌሎች የፖለቲካ ኃላፊዎች ውጮችም ሆነ የውስጦች እኔ ጋር አሁን አንዳንድ ቃላት ካለፈ እኔን ጠምደው ስለሚይዙኝ ጥንቃቄ ያለው እንዲሆንና እኒህን እንድታደንቅልኝ እፈልጋለሁ። ይኸው ያሸበሸበ ካህናት የጎንደር ጥግ በመሆኑ ካጠማጠም እስከ አለባበሳቸው ደስ የሚሉ በጣም ደስ የሚሉ ናቸው እና ደስ እንዲልህ በሚል ነው። መቼም ተፈጥሮህ አንተም ተምረሃል፣ የቄስም ተምረሃል። ብዙ የምናውቀው ነገር አለ። ሞጣም መንካት እግዚአብሔር ያክብርልኝ። ግን መንገዱን እኔ ብዙ ወረታ ተዋለልኝ። እንግዲህ ይስጥልኝ። እግዚአብሔር ያክብርልኝ። እግዚአብሔር ከርሞን ጊዜ ያድርስልኝ። ደግሞ ማህበሩን ይጠብቅልን። እግዚአብሔር ባርክልን። እግዚአብሔር ይቀድስልን። ሰላም በጣም የሚገርም ሽማግሌ የሚከበርበት ጥሩ እንዴት ያለ ደብራየው ዲያቆናት እግዚአብሔር ያክብርልን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። ዛሬ እናትና አባቱንም እንኳን ፋዙ ማዙ እያለ እንኳን እግር ሊያጥብ ብዙ አስቸጋሪ መዋና ባባ ማለት አቅቶት እንኳን ፋዙ ማዙ እያለ እንኳን እግር የሚያጥብ ይሄ ነው ትክክለኛ የቤተ ክርስቲያን ስርዓቷ ማህበሯን አባታችን ግዝነ ኢየሱስ ክርስቶስ በእንግድነት ያቆያቸውን ታሪክ የያዙበት ቦታ አርፍ ያለው ዛሬ ቀኑ ሐምሌ 19 2018 እስቲ ደግሞ ለ2019 በሰላም ያድርሰን እላለሁ። ባሉን ባለ ፍስሐ ያድርግልን። እኔ እንኳን የትምህርት ተሰጥኦ የለኝም። ያው እግዚአብሔር በሰጠኝ ጸጋ ነው። ትምህርተ ጎጭ ነኝ። እናንተ በግዝም በምንም ታቀምጡታላችሁ። የታደላችሁ እግዚአብሔር ባርክልን። በደንብ አድምቀን እንድናከብረው ያድርግልን። ይስጥልን። አመሰግናለሁ። ይመችህ እናት ይመችህ። ከስልጣን በላይ ያውልህ። በጣም ጥሩ እድሜ ይስጥልን። እሱ ይላክልን። እሺ እሺ ተኝታ